ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቻችን እንደምን ሰነበታችሁ? እግዚአብሔር ይመስገን። ዛሬ የዝምታ ጩኸት የሚል አጠር ያለ ጽሑፍ ይዤላችሁ ቀርቤያለሁ። አብራችሁን ቆዩ። ከዛ በፊት ግን ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ እንድታበረታቱ በትህትና እጠይቃለሁ። ጽሑፉን ያቀረበልን ዲያቆን ሄኖክ ኃይሌ ነው። አብራችሁን ነው። የዝምታ ጩኸት። እስራኤል ጭንቅ ላይ ናቸው። ከባርነት ተላቀው ከግብፅ ከወጡና ጉዞ ከጀመሩ በኋላ ፈርዖን የለቀቀው ሕዝብ ጉልበቱ ቆጭቶት በቁጣ ነዶ ሰራዊቱን አስከትሎ በፈጣን ሰረገላ እየጋለበ መጣባቸው። ከፊታቸው ደግሞ የሚያስፈራ ባህር ተደቅኗል። ሕዝቡ የፈረደበት ሙሴ ላይ ጮኸበት። መጽሐፈ መቃብያን ያንን ሁሉ ሕዝብ ሲጠብቅ ያልተበሳጨው ሙሴን አሰበው እንደሚል እንደ ሙሴ ትሑትና ታጋሽ መሪ ታይቶ አይታወቅም። ልክ በዚያች ዛፍ ላይ እሳት ሲነድባት እንዳልተቃጠለች እስራኤላውያንም ሙሴ ላይ ለዓመታት ቢነዱም አላቃጠሉትም። በግብፅ መቃብር ጠፍቶ ልታስፈጀን ነው? ከሞት ባርነት በስንት ጣዕሙ እስራኤል በኤርትራ ባህር ዳርቻ ሙሴን በቁጣ እየጮሁ አስጨነቁት። መሪነት ከባድ ነው። ያንን ሁሉ ድንቅ ነገር አድርጎ እግዚአብሔር ነፃ ሲያወጣቸው ሙሴ ለእነርሱ ቤዛ ሆኖ ተሾመ። ብዙ ዋጋ ከፍሏል። ውለታውን ረስተውም አፋጠጡት። ሙሴም ለሕዝቡ አትፍሩ፣ ዛሬ የምታያቸውን ግብፃውያን ለዘላለም አታያቸውምና ቆሙ፣ ዛሬ ለእናንተ የሚያደርጋትን የእግዚአብሔር ማዳን እዩ። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ አላቸው። ሙሴም ሕዝቡን ከጩኸታቸው ሲያረጋጋ ሳለ የእግዚአብሔር ድምፅ ወደ ሙሴ መጣ። ሙሴ ሆይ ለምን ትጮህብኛለህ? አለው። ልብ አድርጉ፣ የጮኸው ሕዝቡ ነው እንጂ ሙሴ ያልጮኸም፣ አረጋጋ እንጂ ቃል አልተናገረም። ሆኖም ሙሴ አፉ ዝም ቢል ልቡ ይጮህ ነበር። ከእስራኤል ጩኸት ይልቅ የሙሴ ዝምታ እግዚአብሔር ጆሮ ደረሰ። እግዚአብሔርም ኤልያስ እንዳላገጠባቸው የአሕዛብ አምልኮት በጩኸት ብዛት የሚሰማ አምላክ አይደለም። በትዕቢትና ዓመፅ ከሞላበት ጩኸት ይልቅ በተሰበረ ልብ የሚቀርብ ዝምታ እግዚአብሔር ጋር ይጮኻል። የእስራኤል ጩኸት ፍርሃት ይነዛል፣ ልናልቅ ነው የሚል ሽብር ይፈጥራል። የሙሴ ዝምታ ግን ባህር ይከፍላል። ጌታ ሆይ ጩኸታችን አልሆነልንም፣ ዝምታችንም ሰምተህ ሀገራችንን ከከበባት ጥፋት ታደግልን። የእኛ መጨቃጨቅና ጠብ ባህር አይከፍልም። የእኛ ጩኸት ከመነካከስ በቀር አያሻግርም። በአርምሞ የሚለምኑን በእኛ ፊት ዝም አሉ የምንላቸውን በአንተ ፊት ግን የሚጮሁትን ሰምተህ ታደገን። የኤርትራ ባህር በዝምታ ተከፈለ። እስከ ራማ የተሰማው የራሔል ስለ ልጆቹ ያለቀሰችው እንባ ባህር ከፈለ። እመቤታችን ሆይ ስለ እኛ ስለ ልጆችሽ እባክሽን አልቅሽ። የራሔል እንባ ራማ ድረስ ከአንቺ እንባ የራሔል እንባ ራማ ከደረሰ የአንቺ እንባ የት ሊደርስ ነው? በየበረሃ የወደቁ ስላሉ ልጆችሽ ስለሞቱት ወንድም እባክሽን ለምኝ። በሙሴ በትር ባህር ተከፈለ። የኤርትራ ባህር ቀይ ባህር በግሪኩ ማለት ነው። እጅግ ባለ ታሪክ ባህር ነው። ለአንዴና ለመጨረሻ ጊዜ ደረቅ ሆኖ ፀሐይ ያየውና ግማሽ ሚሊዮን የሚሆን ሕዝብ በመካከሉ ተራምዶ ያለፈበት ይህ ባህር እንደ ግድግዳ የቆመ ብቸኛው የዓለማችን ባህር ነው። በዚህ ባህር እስራኤል ሲሻገሩ ፈርዖን ከሰራዊቱ ሰጠመ። በእግር የሄዱት የተሻገሩትን ባህር በሰረገላ ሄዱት አቃታቸው። የኤርትራ ባህር ለእስራኤል ትንሣኤ ሲሆን ለፈርዖን ግን መቃብር ሆነ። ፈርዖን ደንግጦ መመለስ የነበረበት ባህሩ ሲከፈል ሲያይ ነበር። ፈርዖንን ያደነቆረ ሰይጣን ግን ባህር መካከል ሳያንቀሳቅስ አልለቀቀውም። እግዚአብሔር ማን ነው ብሎ ነበር በእግዚአብሔር ተዋውቀው እሱ ሲሰጥም እስራኤል በኩራት እግዚአብሔር ማን ነው ስለሚለው የፈርዖን ጥያቄ ከባህር ማዶ ሆነው መልስ ሰጡ። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው አሉ። እስራኤል በኤርትራ ባህር መሻገራቸው የጥምቀት ምሳሌ ሆኖ በባህር ደመና ተጠመቁ ተብሎላቸዋል። ፈርዖን ግን እስራኤል በተጠመቁበት ጸበል ውስጥ ሰጠመ። የኤርትራ ባህር ሲሻገሩ ከሙሴ ሌላ እስራኤልን ሲመራ የነበረ ጠባቂ ነበር። እርሱም የእስራኤል ጠባቂ በመባል የሚታወቅ ቅዱስ ሚካኤል ነበረ። በእስራኤልም ሰራዊት ፊት እየሄደ የነበረው የእግዚአብሔር መልአክ ፈቀቅ ብሎ በኋላቸው ሄደ። ደመናውም አመድ ከፊታቸው ፈቀቅ ብሎ በኋላቸው ቆመ። ዘጸአት 14:19 እንዲል ቅዱስ ሚካኤል
ሚካኤል እስራኤልን ቀን በደመና ሌሊት በብርሃን አመድ እየተመሰለ በመንገድ መራቸው። ኢትዮጵያውያን ያለነው ከባህሩ ዳርቻ ላይ ነው። ሁሉም መሻገር ይፈልጋል። ከእኛ መካከል እንደ ፈርዖን ሰጥሞ የሚቀር ይኖራል፣ እንደ እስራኤል የሚሻገር ይኖራል። ቅዱስ ሚካኤል ሆይ ለእኛም ድረስልን፣ ይህንን ክፉ ዘመንን በክንፎች አሻግረን። አሜን። ሳምንት በሌላ ጽሑፍ እስከምንገናኝ ድረስ ቸር ቆዩን። ሰብስክራይብ እያደረጋችሁ ኮሜንት እየጻፋችሁ አበረታቱን። መልካም ጊዜ ይሁንላችሁ።